መለኮታዊ ጥሪ እና ዳግም መወለድ። ሰላም የተወደዳችሁ የጌታ ቤተሰቦች ጸጋው ይብዛላችሁ። በዚህ ቪዲዮ የመለኮታዊ ጥሪ እና ዳግም መወለድ ምንነትን በዝርዝር እንመለከታለን። ትምህርቱ ከተመቻችሁ ላይክ እና ሰብስክራይብ እንዲሁም ኮፒ ሊንክ ሼር በማድረግ ሌላ ሰው ጋር እንዲደርስ አድርጉ። አሁን በቀጥታ ስለ መለኮታዊ ጥሪ እና ዳግም መወለድ እንመለከታለን። አንድ መለኮታዊ ጥሪ። በአጠቃላይ ጥሪ ኃጢአተኞች በክርስቶስ ኢየሱስ በኩል ያለውን መዳን እንዲቀበሉ የሚጋብዝበት የእግዚአብሔር ደግ እና ለጋስ ተግባር ተብሎ ሊገለጽ ይችላል። ጥሪ ውጫዊም ሆነ ውስጣዊ ሊሆን ይችላል። ውጫዊ ጥሪ። መጽሐፍ ቅዱስ ይህንን ጽንሰ ሐሳብ በተለያዩ ምንባቦች ውስጥ ይጠቅሳል። ማቴዎስ 28:19፣ ማቴዎስ 22:14፣ ሉቃስ 14:16-24፣ ሐዋርያት ሥራ 13:46፣ ሁለተኛ ተሰሎንቄ 1:8፣ አንደኛ ዮሐንስ 5:10 ላይ። ይህ ውጫዊ ጥሪ ለኃጢአት ስርየት እና ለዘላለም ሕይወት ክርስቶስን በእምነት እንድንቀበል ከልብ ልመና ጋር በክርስቶስ መዳንን ለኃጢአተኞች ማቅረብ እና መስጠትን ያካትታል። ከዚህ ፍቺ 3 ቁልፍ ነገሮችን መለየት እንችላለን። እነዚህም አንደኛ የወንጌል እውነታዎች እና ትምህርቶች አቀራረብ፣ ሁለተኛ ንስሐ ለመግባትና በኢየሱስ ክርስቶስ ለማመን ግብዣ፣ ሶስተኛ የይቅርታና የመዳን ተስፋ ናቸው። የተስፋ ቃል ሁልጊዜ ሁኔታዊ ነው። ፍጻሜው የሚጠበቀው በእውነተኛ እምነትና በንስሐ ብቻ ነው። የውጫዊ ጥሪ ወንጌል የሚሰበክላቸው ሰዎች ሁሉ ጋር በመድረስ ሁለንተናዊ ነው። በኢሳይያስ 45:22 ላይ እንደተገለጸው ለማንኛውም ዕድሜ፣ ብሔር ወይም የሕዝብ ክፍል ብቻ የተገደበ አይደለም። እናም በኢሳይያስ 45:22 ላይ እንደተገለጸው ለሚነቀፉም ሆነ ለተመረጡት ተዘርግቷል። ኢሳይያስ 55:1፣ ሕዝቅኤል 3:19፣ ኢዮኤል 2:32፣ ማቴዎስ 22:2-8፣ ማቴዎስ 22:14፣ ራእይ 22:17 አንብቡ። ውጫዊ ጥሪ ከእግዚአብሔር የመነጨ ነው። በዘኍልቍ 23:19 ላይ እንደሚታየው ኃጢአተኞችን በእውነት ይጠራቸዋል፣ ግብዣውን እንዲቀበሉ ይናፍቃል እና ንስሐ ለሚገቡ እና ለሚያምኑ የዘላለም ሕይወት ከልብ ቃል ገብቷል። መዝሙረ ዳዊት 81:13-16፣ ምሳሌ 1:24፣ ኢሳይያስ 1:18-20፣ ሕዝቅኤል 18:23፣ ሕዝቅኤል 18:32፣ ሕዝቅኤል 33:11፣ ማቴዎስ 23:37፣ ሁለተኛ ጢሞቴዎስ 2:18 አንብቡ። እግዚአብሔር በውጫዊ ጥሪ አማካኝነት በኃጢአተኛ ላይ ያለውን የይገባኛል ጥያቄ ያረጋግጣል። አንድ ሰው ጥሪውን ካልተቀበለ የእግዚአብሔርን ጥያቄ ችላ ይላል፣ እናም በዚህም ኃጢአቱን ይጨምራል። እንዲሁም በሮሜ 10:14-17 ላይ እንደተጠቀሰው እግዚአብሔር ከዓለም ብሔራት ሁሉ የተመረጡትን የሚሰበስብበት የተመደበ መንገድ ነው። እናም በኢሳይያስ 1:18-20 ላይ የተገለጸው ወደ መጥፎ ዕድል ቢለወጡም የኃጢአተኞች እንደ ሞገስ መታየት አለበት። ሕዝቅኤል 3:18-19፣ አሞጽ 8:11፣ ማቴዎስ 11:20-24፣ ማቴዎስ 23:37 አንብቡ። በመጨረሻም እግዚአብሔር በኃጢአተኞች ላይ ያለውን ውግዘት ለማስረዳት ያገለግላል። የመዳንን ጥሪ ችላ ሲሉ ጥፋታቸው ግልጽ ነው። ዮሐንስ 5:38-40፣ ሮሜ 3:5-6፣ ሮሜ 3:19 ተመልከቱ። የውስጥ ጥሪ። የእግዚአብሔርን ጥሪ 2 ገጽታዎች ብንለይም ይህ ጥሪ በእውነት አንድ ነው። የውስጣዊ ጥሪ ውጤታማ በሆነ መንገድ በመንፈስ ቅዱስ አሰራር እውን የሆነው ውጫዊ ጥሪ ነው።
አንደኛ ቆሮንቶስ 1:23-24 ላይ እንደተገለጸው ይህ ጥሪ በመንፈስ ቅዱስ በኃይል በሚተገበር የእግዚአብሔር ቃል በኩል ሁልጊዜ ወደ ኃጢአተኛው ይደርሳል። ከውጫዊ ጥሪ በተቃራኒ በሐዋርያት ሥራ 13:48 ላይ እንደተገለጸው መዳንን የሚያረጋግጥ ኃይለኛ ጥሪ ነው። አንደኛ ቆሮንቶስ 1:23-24 ላይ እናገኛለን። በተጨማሪም በሮሜ 11:29 ላይ እንደተብራራው የማይሻር ጥሪ ነው። የማይለወጥ ወይም የማይሰረዝ ጥሪ ነው። የተጠራው ሰው በእርግጠኝነት ይድናል። መንፈስ ቅዱስ የሚሰራው በቃሉ ስብከት ሲሆን አማኝ ጥሪዎቹን ውጤታማ ያደርገዋል። ስለዚህ ግለሰቦች እግዚአብሔርን ድምፅ እንዲሰሙ ያደርጋል። በመንፈስ ቅዱስ የበራውን ግንዛቤ ያሳትፋል። ይህም ግለሰቦች እንዲያውቁት ያስችላቸዋል። በተጨማሪም ሁልጊዜ ለአንድ የተወሰነ ዓላማ ያነጣጠረ ጥሪ ነው። በአንደኛ ቆሮንቶስ 1:9 ላይ እንደተገለጸው ይህ ጥሪ በረከቱን ለመቀበል ከኢየሱስ ክርስቶስ ጋር ህብረት እንዲኖረን የተደረገ ጥሪ ነው። አንደኛ ጴጥሮስ 8:9 ለነጻነት የተደረገ ጥሪ ነው። ገላትያ 6:18 ለሰላም የተደረገ ጥሪ ነው። አንደኛ ቆሮንቶስ 7:15 ወደ ቅድስና የተደረገ ጥሪ ነው። አንደኛ ተሰሎንቄ 4:7 ወደ አንድ ተስፋ የተደረገ ጥሪ ነው። ኤፌሶን 4:4 ወደ ዘላለም ሕይወት የተደረገ ጥሪ ነው። አንደኛ ጢሞቴዎስ 6:12 እና ለእግዚአብሔር መንግስትና ክብር የተደረገ ጥሪ ነው። አንደኛ ተሰሎንቄ 2:12 አንብቡ። 2 ዳግም መወለድ። መለኮታዊ ጥሪና ዳግም መወለድ እርስ በርስ በቅርበት የተሳሰሩ ናቸው። ዳግም መወለድን በተመለከተ ብዙ ነጥቦችን ግምት ውስጥ ማስገባት ተገቢ ነው። እነዚህም ተፈጥሮ። ዳግም መወለድ የሚለው ቃል ሁልጊዜ በተመሳሳይ መንገድ ጥቅም ላይ አይውልም። የእኛን ውዛዜ በሰፊው ይጠቀማል። ይህም መለወጥን እንኳን ያካትታል። በአሁኑ ጊዜ ጠባብ ትርጉም አለው። በጥብቅ አነጋገር ዳግም መወለድ የሚያመለክተው በአንድ ሰው ውስጥ የአዲሱን ሕይወት መርህ የሚተክለውን የእግዚአብሔርን ድርጊት ነው። ይህም የነፍስን የአስተዳደር ዝንባሌ ቅዱስ ያደርገዋል። በትንሹ ሰፋ ባለ መልኩ አዲሱን ልደት ወይንም የአዲሱን ሕይወት የመጀመሪያ መግለጫም ያካትታል። በአንደኛ ቆሮንቶስ 2:14 ላይ እንደተጠቀሰው በሕይወት መሪ እና በነፍስ የአስተዳደር ዝንባሌ ላይ መሰረታዊ ለውጥን ያመለክታል። በዚህም መላውን ግለሰብ ይነካል። አንደኛ ቆሮንቶስ 2:14 ሁለተኛ ቆሮንቶስ 4:6 ፊልጵስዩስ 2:13 አንደኛ ጴጥሮስ 1:8 ይመልከቱ። ይህ ለውጥ በቅጽበት ነው የሚከሰተው እና እንደ መቀደስ ቀስ በቀስ በሂደት አይደለም የሚከሰተው። በአንደኛ ዮሐንስ 3:14 ላይ እንደተገለጸው ከሞት ወደ ሕይወት እንሸጋገራለን። ይህ የሰው ልጅ በቀጥታ ሊረዳው የማይችል ምስጢራዊና ሊመረመር የማይችል የእግዚአብሔር ድርጊት ነው። ነገር ግን በሰው ሕይወት ውስጥ በሚያስከትለው መዘዝ ብቻ ሊታወቅ ይችላል። ደራሲው እግዚአብሔር የአዲስ ሕይወት ደራሲ ነው። በዮሐንስ 1:13 ላይ እንደሚታየው ዳግም መወለድ የመንፈስ ቅዱስ ስራ ነው። የሐዋርያት ሥራ 16:14 ዮሐንስ 3:5 ዮሐንስ 3:8 አንብቦ ከአርማናውያን ጋር በመቃወም በከፊል የሰው ስራ ከመሆን ይልቅ የእግዚአብሔር መንፈስ ስራ ብቻ ነው ብለን እናረጋግጣለን። ከመለወጥ ሂደት በተቃራኒ በእግዚአብሔር እና በሰው መካከል በዳግም መወለድ ሂደት ውስጥ ምንም ትብብር የለም። በተጨማሪም ዳግም መወለድ በጣም ትክክለኛ በሆነ የአዲስ ሕይወት መጀመሩን የሚያመለክት መንፈስ ቅዱስ ቀጥተኛ እና ፈጣን ተግባር መሆኑን ልብ ሊባል ይገባል። ይህ የወንጌልን ቃል እንደ መሳሪያ መጠቀም በጣም ፈታኝ የሚያደርገው የፈጠራ ተግባር ነው። ያዕቆብ 1:18 እና ጴጥሮስ 1:23 የቃሉን ስብከት እንደገና ለመወለድ
እንደ መሳሪያ ሆኖ ጥቅም ላይ እንደሚውል ያሳያሉ ብሎ መከራከር ቢቻልም እነዚህ ጥቅሶች አዲሱን ልደት በሚያጠቃልለው ሰፋ ባለ አውድ ውስጥ እንደገና መወለድን ይመለከታሉ። በዚህ አጠቃላይ ግንዛቤ ዳግም መወለድ የሚከናወነው በቃሉ መሳሪያነት አማካኝነት እንደሆነ ግልጽ ነው። መርሃ በድነት ቅድመ ተከተል ውስጥ አስፈላጊነቱና ቦታው በዮሐንስ 3:3 5:7 አንደኛ ቆሮንቶስ 2:14 ገላትያ 6:15 ላይ እንደሚታየው የዳግም መወለድን ፍጹም አስፈላጊነት በግልጽ ያረጋግጣል። ይህ የሆነበት ምክንያት በተፈጥሯችን በበደላችን እና ኃጢአታችን በመንፈስ የሞትን በመሆናችን እና ከእግዚአብሔር ጋር መለኮታዊ ሞገስንና ህብረትን ለማለማመድ አዲስ መንፈሳዊ ህይወት ሊሰጠን ይገባል። ብዙውን ጊዜ የትኛው መጀመሪያ እንደሚመጣ ጥያቄ አለ። መለኮታዊ ጥሪ ወይንም ዳግም መወለድ የሚለው ነው። በአዋቂዎቹ ውስጥ ውጫዊ ጥሪ ብዙውን ጊዜ በጠባብ ስሜት ከመወለድ በፊት ወይንም በተመሳሳይ ጊዜ ይከሰታል ማለት ይቻላል። እንደ አዲስ ህይወት አነሳሽነት የተረዳው ዳግም መወለድ ከውስጣዊ ጥሪ በፊት ይከሰታል። በሰፊው አረዳድ ደግሞ ውስጣዊ ጥሪ በተራው ከዳግም መወለድ በፊት ይከሰታል። በተለምዶ አዲስ ልደት ተብሎ ይጠራል። በሐዋርያት ሥራ 16:4 ላይ እንደተመዘገበው የሊዲያ መለወጥ ዘገባ ላይ አብዛኛው የዚህ ቅደም ተከተል ተንጸባርቋል። ሊዲያም የተባለችው አንዲት ሴት ከቲያትራ ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ነበረች። እኛን ሰማችን የሚለው ውጫዊ ጥሪ ነው። ጳውሎስ የተናገረውን ትኩረት እንድትሰጥ ጌታ ልቧን ከፈተላት የሚለው የውስጣዊ ጥሪ ነው። መጀመሪያ ውጫዊ ጥሪ ከዛ ውስጣዊ ጥሪ እንመለከታለን። የዛሬውን ትምህርት እዚህ ላይ አበቃለሁ። ሌላ ጊዜ በሌላ የትምህርት ርዕስ እንገናኛለን። መልካም ቆይታ። ጸጋው ይብዛላችሁ።